ሰላም ጤና ይስጥልን ክቡራት ተመልካቾቻችን ኤሚነንስ ሶሻል ኢንተርፕረነርስ ከኢትዮጵያ ሬዲዮና ቴሌቪዥን ድርጅት ጋር በመተባበር የሚያቀርብላችሁ በህይወት መንገድ ላይ የተሰኘው ሳምንታዊ ፕሮግራማችን ነው። ላለፉት 2 ሳምንታት የከባድ ጭነት መኪና አሽከርካሪዎችን የህይወት መንገድ ላይ ውሎና ገጠመኞቻቸውን የቃኘንበትን ፕሮግራም አቅርበንላችሁ ነበር። የብዙዎቻችሁ አስተያየት ደርሶናል። በፕሮግራማችን እንደተዝናናችሁ ቁም ነገር እንደጨበጣችሁም ጭምር ገልጻችሁልናል። ከልብ እናመሰግናለን። የዚህን ፕሮግራም የመጨረሻና 3ኛ ክፍል ይዘንላችሁ ቀርበናል። ከፕሮግራማችን ጋር መልካም ቆይታ። የመጠራጠሩ 2-3 ወር በመትቆይበት ሰዓት የመጠራጠሩ ነገር ሊኖር ይችላል። ሻንጣይን ሲበረብር አየሁት ምንም ውስጡ ስላልነበረ ምን ነው የጠፋበት ቃል አንተ ነው ያቆም ብርዬ ላክላቸው ለምብር ትልካለህ። ስለዚህ አንተን ካላወቁ እናታችሁ ነው የምታሳድጋቸው። ፌድ አፕ ነው የሚያደርገው። ቤት ገብቶ በቃ ውድቅ ነው የሚለው። ለደቂቃ እንኳን ልጆች ምናምን አያጫውት ምናምን በጣም ይደክማል። ከፊት ያለው መኪና ሃዛርድ ያደርጋል። የሆነ ነገር አይቶ ነው ሃዛርድ ያደርገው። የሆነ ሰው ነገር አይቷል። ሁሌ መንገደኛ ነው። ሁሌ መንገደኛ እኛ ሀገር እኮ በጨለማ መብራት የሌለው ሪፍሌክት የሌለው በጨለማ ከናዝሬት በግልጽ ከናዝሬት አዲስ አበባ እንግዲህ ማዕከል ሀገር ነው። ትልቅ ስልጣኔ በአገራችን ላይ ከፍተኛ አለበት የሚባልበት ቦታ ላይ ሙሉ ሌሊት ከብት እየነዱ ይመጣሉ። በየጊዜው ኤክስፖርት የሚደረጉ ትልልቅ ከብቶች ስንት ድካም የደከመበት አገሪቱ ጥሩ ውጤት የሚያወጡ ከብቶችን በአደጋ ስንቴ ነው እዚህ ናዝሬት አዲስ አበባ መሃል የሚያልቁት ሲነዱ ማለት ነው። ለምን በመኪና እንደማይጫኑ አይገባኝም። ለምን ነው የማይጠየቁት? እነኚህ ሁሉም ሰው ነው በጋራ መጠየቅ ያለበት። ለአደጋው ትንሽ አነሳሺ ናቸው የሚባሉት ሁሉም ሊጠየቁ ይገባል። እነኚህ ሰዎች ለምን ነው በመኪና የማይጭኗቸው? እነኚህ በጣም አስቸጋሪ አድርገውታል። አደጋውን እንዳይቀንስ ያደረጉት ነገሮች እነኚህ ናቸው። መጠናት አለባቸው። እኔ ለ32 አመት አሽከርክሬ ያለው ግን 2 ጊዜ የመኪና አደጋ ደርሷል። በኔ ስተት ሳይሆን በኔ ላይ 2003 ዓመተ ምህረት ናዝሬት ላይ እኔ ከውልንጭቲ አድሬ ወደ አዲስ አበባ ስመጣ ናዝሬት ለመግባት ቢያንስ 5 ኪሎ ሜትር ሲቀረኝ አንድ ደግሞ ገልባጭ መኪና ከናዝሬት ወደ ውልንጭቲ ሲሄድ ጧት ነው 12 ሰዓት ተኩል ላይ ነው። ዝናብ ይዘንብ ነበረ። አሁን የገልባጩ መኪና ሾፌር ምን እንዳጋጠመው አላውቅም። ፍሬን ሲይዝ ተሽከርክሮ መጥቶ እንደዚህ የኔ ጋቢናዬ በኔ በኩል ያለው ጋቢናዬን መጥቶ አደጋ ደርሶብኛል። እግዚአብሔር ይመስገን እኔ ብዙም አልተጎዳሁም። ያው የቤልት ስላሰርኩም ወደፊት ሊወረወረኝ አልቻለም። ያው እዛ ስላቆመኝ ይሄ እግሬ ላይ ትንሽ ግን የበሩ እንትን ስለያዘኝ ትንሽ ተጎትቼ ነበር የወጣሁት። ቤልቱ እስከምፈታ ድረስ ስልጠናው ወስዶ በዛ አደጋን ተከላክሎ ማሽከርከር እየቻለ ሌላው ደግሞ በአጋጣሚ እንደዚህ በስተት የሚደርስ አደጋ አለ። ይሄን ምንድነው? ግንዛቤ አለማግኘት ነው። ግንዛቤ አለማግኘት ማለት ምንድነው? ዝናብ ሲዘንብ በምን ፍጥነት መሄድ እንዳለብን፣ እንዴት ማሽከርከር እንዳለብን ይሄ ማስተማር ግዴታ ስላለብን ይሄ ነው አንደኛው አደጋ ለማለት ነው። ከጅቡቲ ነው አንዴ ጭኜ ስወጣ ዲኬል የሚባል ቦታ አልፌ የሆነ እንትን አለች ድልድይ አለች ወንዝ አለች እና የሆነ ዳፍ መኪና ነው በጣም ይሮጣል፣ ከኔ በላይ ይሮጣል። እሱ ደግሞ ክላክስ ምናምን አደረገልኝ። መንገድ ለቀኩለትና በጣም ሩጫውን ማልደስ አላለኝም። ሁሉ ነገር እንትን አልተመቸኝም። ከዛ ወዲያው እኔን እንዳለፈኝ ከ1 ኪሎ ሜትር በኋላ እንዲህ ሲታጠፍ ድልድይ አለ። ልክ እኔ ዳገቱን ዲስወርድ ድልድይ ውስጥ ቀጥታ አቧራው ሲነሳ አየሁትኝ። ስደርስ ሰውየው ተገልብጦ ነው ያደረስኩት። ወዲያው እኔ ከዚህ ደረስኩ። ከሌዚያ መንገድ ሌሎች ሰዎች ደርሰው ነበር እና የሴፍቲ ቤልት ባለማሰሩ ቀበቶ ባለማሰሩ መኪናው ሲወድቅ ቀጥታ በመስኮት ወሮሮ እዚያ ወንዙ ዳር ያለ ድንጋይ ውስጥ ላይ ነው ወረወረውና ድንጋዩ ቀጥታ እዚህ ጋር በስቶታል። ስናነሳው ተበስቷል ግንባሩ
ምንም ማድረግም አልተቻለም። ያው ወዲያው እዛው እኛ ያየነው ህይወቱ ያለፈበት ሁኔታ አለ። በጣም የሚያሳዝን ነው። ይሄ ያው አደጋን ተከላክሎ ለማሽከርከር ካለን ልምድ ማነስ፣ ትግስት ማጣቱ፣ አንዳንዴ ደግሞ ዝም ብለን መድረሳችንን ብቻ እንጂ መንዳታችንን ያንን የምንደርስበትን ግብ ብቻ እንጂ ያንን እዚያ ግብ ለመድረስ ቤት መሄድ እንዳለብን አስበን ያለ መንቀሳቀስ የሚያመጡት ከባድ ችግሮች እነዚህን የመሳሰሉ ችግሮች አሉ። ብዙውን ጊዜ ሁለት አይነት ሰው ሆነች ነው የምትኖሪው። ሁለት አይነት ሰው ሆኖ ማለት ከመተሃራ በታችና ከመተሃራ በላይ። ምሳሌ ከመተሃራ ልክ ከዚህ ካሁን ጀምረሽ መተሃራ ስትደርሺ ቁምጣ ፓካውት ምናምን ትለብሻለሽ። ከዛ ጀምረሽ ጅቡቲ ድረስሽ እስከምትመጪ ድረስ ሙቀት ነው ሰው በቃ ስስ የሆነ ነገር ወይ ደግሞ ራቁትሽንም ሊሆን ይችላል። እዛ ጅቡቲ አራክፈሽ ጭነሽ መተሽ መተሃራ ወይ አዋሽ ስትደርሽ እንደገና ሻወር ወስደሽ ኖርማል ሰው የሚለብሰው ልብስ ለብሰሽ ኖርማል ሰው ወደ ቤተሰብሽ ትመጫለሽ። አብዛኛው ሰው ደግሞ የሚያየው ንጹህ ለብሰን ወይ ጎረቤት ሊሆን ይችላል ኢቭን የራስሽ ቤተሰብ ቢሆን ከመተሃራ ወደ ላይ ለብሰሽ ጥሩ ያለሽን ልብስ ባጋው ለብሰሽ ስለምትመጪ ደህና ኗሪ፣ ሙያው በጣም አሪፍ ገንዘብ እንዳለሽ ከምትለብሹ ከአንዳንድ ነገር አንፃር አይቶ በቃ የጫንሹ ጭነት ሁሉ ያንቺ ሊመስላችሁ ሁሉ ይችላል። እና ያ በጣም ያስቸግራል። ትክክል ነሽ። እና ሁለት አይነት ሰው ሆነሽ ነው የምትኖሩ። አንዳንድ ጊዜም እንዴ ሹፌሮቹ ከጅቡቲ ምናምን አብደው ነው እንደሚመጡት ምናምን የሚሉ አሉ። ለምሳሌ በአጋጣሚ ተሳስተሽ ቁምጣ ምናምን ሳትቀይር ወደ ላይ ወደ ደጋው በምትሄጂበት ሰዓት እንዴ ያልማቸው እንደሚመጡት ከበረሃው ይልልሽ ይችላሉ። ሙያው በአንድ በኩል ስታየው ለሀገሪቱ ያለው ጥቅም ከባድ ሙያ ነው። እንደ ሙያ አንድን ግዑዝ ነገር የማይናገረውን 400 ኩንታል ተሸክሞ መሄድ አናግረን ምን እንሄዳለን። በጆሮአችን ሞተሩን ድምጽ አዳምጸን ነው ማርሽኑን ቀይረን ምን እናሽከረክረን ያለው መኪና ግዑዝ ነው። ይሄ ነገር አይናገርም። ይሄ ነገር አናግረህ አዳምጠው መሄድ ከባድ ነገር ነው። ከባድ ጭንቅላት የሚያስፈልገው ከባድ ሙያ ሊሆን ይችላል። ግን ካለው ጠቀሜታ አሽከርካሪው ጋር ከሚደርስበት ጉዳት ስናየው ግን ራሱ ሙያ ለማለት ከህብረተሰቡ ጋር ያለው ግንኙነት በዚህ ችግር ሹፌሩ ጋር የሚወራው ወሬ መጥፎ ነው። ሌባ ነው የሁሉ ችግር ተቋቁመን ይሄን ሌባ ነው። ለምሳሌ በዚህ በበረሃ ያሉ ሆቴሎች ወይም ምግብ ቤቶች እንበላቸው ከዚህ ከመሃል ሀገር የሚያጓጉዙት እኛንም እናጓጉዝላቸው በነፃ ነው የምንወስዳቸው። ውሃውን ተሸክመን ኮካውን ተሸክመን ቢራውን ተሸክመን ጤፉ ተሸክመን ነው የምንሄደው። እነሱ ራሱ ሲጠየቁ እንኳን እኛ ጋር የሚሰጡት ለኛ ያላቸው ክብር በጣም የወረደ ነው። በትክክል እነሱ ያሉበት ቦታ በጣም ሙቀታማ ነው። ቀዝቃዛ ነገር የማይገኝበት ነው። አደጋ ሲያጋጥመንም ሊደግፉን ይችላሉ። የተወሰነ ድጋፍ ሊኖረው ይችላል። ግን እነሱ የሚሰጡን ክብር እንኳን በጣም የወረደ ነው። አሁን ወቅቱ ጅቡቲ በጣም ከፍተኛ ሙቀት አለ። ከ2 ሰዓት አካባቢ ጠዋት ጀምሮ እስከ 9 ሰዓት ተኩል የአቧራ ሰዓት ነው። በዛ ከፍተኛ ሙቀት አለ። በጣም ከፍተኛ አውሎ ንፋስ አለ። ደንብ አካባቢያችን አንዳንድ አውሎ ንፋስ ከዛ የባሰ አውሎ ንፋስ ነው። በቃ ባንተ እጅ እንትን የሚጨብቀው ከዛ ጠቅላላ ሰውነትህ ምንድነው ልብስ አትለብስም። ያው በቁምጣ ነው እንትን የምትለው አፈር ጠቅላላ ተኝተህ ከሆነ ተው እንደተቀበረ ሰው ነው። በቃ አራግፈህ ነው የምትነሳው። እና በጣም ከባድ ነው። ያን ከባድነት ተቋቁመን እኛ ለሀገራችን ሌላ ለለውጥ ማለት ነው ለለውጥ ለሀገራችን ለውጥ አባቶቻችን ይሄን ያክል አድርገው ቢሰሩ ኑሮ ይሄን ድህነት ባልተረከብን ኑሮ ይሄን ድህነት ባልወረስን ነበር። እኛም ይሄን ለልጆቻችን ድህነት ማውረስ አይገባንም። መስራት አለብን እናምናለን። ግን ስንሰራ በምን አይነት ሁኔታ ነው መስራት ያለብን? እና በጣም በእኛ እንትን በሰው ሆነ ስታየው አይመስልም እንጂ በጣም ከባድ ነው። መዝናኛም አይደለም ኑሮ ነው የምኖረው ያለው ትላለህ እኮ። እኔ የኔ ህይወት ነው የምኖረው ያለህ ብለህ ታስባለህ። ሁሌ መንገደኛ ነው። ሁሌ መንገደኛ። ወደ ጅቡቲ ነው የምንሄደው እና ከዚህ ከመሃል ወደዚህ ቀረብ ብሎ
ሊፍት ጠየቀኝ። ቸግሮኛል እንደዚህ ነው ምናምን ብሎ ለስራ ነው የሚሄደው አለ። ጫን ነው እሱ ግን ያው ስራው ሌብነት ነው እና ፊት ለፊት የተቀመጡ እቃዎችን እንደ ሞባይል ምንም ይዞ የመውረድ በተለይ እኛ ሹፌሮች ወደ ከተማ ቀረብ ስንል ሽንታችንንም እንዲሁ ለመናፈስ ምናምን ወርደሽ ተጣጥበሽ ነው የምትሄጂው እና ለሽንት እንደዚህ ሲወርድ ያው አመል ነውና ለሌብነት ስለገባ ያው ሻንጣ አንድ እቃ ኖርማሊ ያስቀመጥሽውን እቃ ስትመጪ እንዳልነበረ ነው የምታገኘው እና አጋጣሚ አንዳንድ ጊዜ ያሳያል የኋላ መስታወት ወደ ውስጥ በደንብ እንትን ያለ ከሆነ ሻንጣዬን ሲበረብር አየሁት። ምንም ውስጡ ስላልነበረ ምን ነው የጠፋበት እቃ አለ ወይ እና ኦሬዲ ከተማ ሊያውም አልፎ የሚሄድ ሰው ነበር። ከተማ ጫፍ ላይ ስደርስ በልዚህ ጋር ወረድልኝ አልኩት። አንድ ጊዜ አንድ ጓደኛችን አብረን እንሄዳለን። ማታ ነው ወደ ወለጋ መስመር ነውና ስር የሚባል አካባቢ እንደር ይለኛል። አሁን ስሬ አትመችም ቦታ ለምን ወደዚህ እዛ ሳንደርስ እጃጅ የምትባላለች እዛ እንደር ምናምን ስለው የለም እዛ ነው ማደር ያለብን፣ በል እኔ ከፊት ሆናለሁኝ አልኩት። ኖ ኖ ኖ አንተ ነህ ከኋላ ያለ መሆን ያለብህ ይለኛል እና እሱ ከፊት ይቀድማል። እኔ ደግሞ እንኬስ ሽፍታ እንኳን ቢመጣ በቃ ወይ ገላለሁ ወይ ሞታለሁኝ የሚል ነው። ተመቁሜ መዘረፍን አልወድም፣ አጋጥሞኝም አያውቅም። ስለዚህ ሲመቱኝ ዝፈን ምናምን ነገር ስላለ ይህን አልወድም። አደርግ ይሆን ወይ በቦታው ስላልተገኘሁኝ ማለት ነው። እንዲህ አይነት ነገር አእምሮዬን ስለማይቀበለው በቃ ቆም ካሉኝ ጥሼ እገባለሁ፣ ይገድሉኛል የሚል አቋም ነው ያለኝ። ስለዚህ እሺ በቃ ከፊት ሆን አልኩት። እሺ ከፊት ሆን አልኩት። ርቄ እየተከታተልኩት እያለሁ ለካ እንደመጣ አስቆመውት መብራት አጥፍቶ ምናምን። አሁን እኔ ጨለማ ስትሄጂ በልምድ ማለት ነው ወጋገን ይታያል። ከርቭ ነው እንዲህ ከርቭ ሲሆን የሱ መታየት አለበት። ሲጠፋብኝ ጊዜ አንድ ነገር ሆኗል ለረዳቴ እና እንቆም እዚህ አቁመን ሞተር አጥፍተን ምናምን ጫካ ውስጥ ገባን፣ ተደበቅን። ሌባ ጎማ ብረት ምናምን ነገር ይዘን ማለት ነው ተደበቅን። እሱ ያለ የሌለውን ሙልጭልጭ አድርገው ከሱ ጋር የነበረ ተሳፋሪ ሳይቀር ነጋዴ ነው ሙልጭልጭ አድርገው ዘርፈዋቸው ዘፈን ሁሉ አዘፍነናል ነው ያለኝ። እና ካንተ ጋር የነበረው መኪና ሲሉት ተበላሽቶ ቆሟል ብሏቸዋል። አሁን ልክ በእግራቸው ወደኛ እየመጡ እያሉ የመከላከያ መኪና ሲመጣ ከሩቅ አየን ማለት በድምፁ የኦራል ድምፅ የተለየ ስለሆነ ኦራል ነው ተባብለን ወጣን። እንዲህ አስቆምናቸው። ምንድነው ሽፍታ። ከዛ ወርደው ያው ከነዛ ጋር አመለጧቸው፣ ጥይት ተኮሱ ምናምን አመለጧቸው በቃ። እና በዚህ አይነት መልኩ እኔ ተረፍ ያለሁኝ። የሆነ ማታ ነው የምንሄደው እንደዚህ ተከታትለን ቦታውን እናውቀዋለን። ትንሽ አስፈሪ ነው ያው ከሰዓት ላፊ በኋላ ትንሽ ችግር የነበረበት። በአሁኑ ሰዓት በእርግጥ የተወሰነ እንትን አለ መረጋጋቶች ተፈጥሯል፣ ያው ፌደራል እየጠበቀው። በፊት ግን ያቺ ቦታ መጥፎ ናት፣ ግን መሄድ አለብን እኛ ደግሞ። ስለዚህ ምን እናድርግ 3-4 ሆነን ለምን አንሄድም ተባለ እና 3-4 ሆነን ጉዞ ጀመር። ከፍለዋ ትንሽ አለፍ እንዳል ከፊት ያለው መኪና ሀዛርድ ያደርጋል። የሆነ ነገር አይቶ ነው ሀዛርድ ያደረገው፣ የሆነ ሰው ነገር አይቷል። ከዛ ሁለተኛው ደግሞ ትንሽ ሰበር አድርጎ እንደዚህ ሲሄድ ሶስተኛ ላይ ያለው እኔ ነኝ እና መጨረሻ ላይ ሶስተኛ ላይ ያለው ላይ ዝቅ ብሎ የሆነ ሰው ብቻ እንደዚህ ሲያነጣጥር አየሁኝ። እኔ ምንም አማራጭ የለኝም፣ መቆምም የምችልበት ሁኔታ አይደለም ያለው። ኦልሬዲ ደርሻለሁ። ያለኝ እድል ያው ወደሱ ትንሽ መሪ መቀየርና ከለቀቀልኝ መሄድ ብቻ ስለነበር እኔ መሪ ወደሱ መታ ሳድርግ ሰውየው ትንሽ ሸሸ፣ ለራሱ ለህይወት ሲሸሽ አለፍኩኝ። እኔ ጋቢናው አልፏል። ከዚህ በኋላ ቢተኩስም ጋቢናውን እና እኔን አያገኘንም፣ ሌላውን ነው ይመታል። ተኮሰ እና ብዙም ጉዳት አልደረሰብንም። ስፖንዳ ምናምን አካባቢ ነው የተመታው።
በህይወት መንገድ ላይ ኤሚነንስ ሶሻል ኢንተርፕሩነርስ ከኢትዮጵያ ሬዲዮና ቴሌቪዥን ጋር በመተባበር የሚያቀርበው ሳምንታዊ የመዝናኛ ፕሮግራም ነው። ምርቶንና አገልግሎቶን በፕሮግራማችን ላይ ለማስተዋወቅ በስልክ ቁጥሮቻችን 0114165567 ወይም 0914713574 ይደውሉልን። በህይወት መንገድ ላይ ስራ ኃላፊነት ነው። አንድ ንብረት በስሙ ተመዝግቦ ለምሳሌ እንበል ቤተሰብ ያለው አዲስ አበባ ነው፣ ኮምቦልቻ ይሄዳል። ኮምቦልቻ ሆኖ ባለቤት ተወለደች ምናምን በስልክ ይነገረዋል። እንደማንኛውም ሰው ማየት ይፈልጋል። የተወለደውን ከአብራኩ የተፈጠረውን ልጅ ማየት ይፈልጋል። ግን ይሄ ንብረት ነው፣ በጣም ይጨናነቃል። እና እንደዚህ አይነት ችግሮች አሉ። ሌላም ያው ሰርግ፣ ይሄ ማህበራዊ ኑሮ የተባለው ለቅሶ፣ በዚህ በጣም የተቸገረ ነው ከስራው አንጻር ማለት ነው። እና 900 ምናምን ኪሎ ሜትር አቆራርጦ በሁለት ቀንም በሶስት ቀንም አቆራርጦ መጥቶ ፌድ አፕ ነው የሚያደርገው። ቤት ገብቶ በቃ ውድቅ ነው የሚለው። ለደቂቃ እንኳን ልጆች ምናምን አያጫውትም ምናምን፣ በጣም ይደክማል። ልጆቹ የአባታቸውን ፍቅር አያገኙም። የኢኮኖሚ ችግር ብቻ ሳይሆን የአባት ፍቅርም ችግር አላቸው። ይመጣል በቃ እንደ ዘመድ ነው የሚያውቁት። ማታ ይመጣል፣ ጠዋትም ተነስቶ ይሄዳል። በዚህ ላይ 3 ወር ነው ቆይቶ የሚመጣ ሰው አለ። እኔም አላጋጠመኝም። ይሄ 3 ወር 4 ወር የሚባለው ነገር አላጋጠመኝም። እንዳጋጣሚ የድርጅቱ አሰራሮች ይለያያሉ። ብዙ ወጥተው ወደ ድሬዳዋ አጋጣሚ አዲስ አበባ ከሆነ ቤታቸው ወደ ድሬዳዋ፣ ወደ መቀሌ፣ ወደ ባህር ዳር የሚጓዙ ሹፌሮች አሉ። ይሄ የሚያጋጥማቸው ምን እንደሆነ የራሱ የቻለ እንትን ነው። እኔ ግን በአብዛኛው በቃ ረጅሙ ወር ነው እኔ ያጋጠመኝ ማለት ነው። በወር ግን በስልክ አቅርበህ ስታናገራቸው ብዙ ጊዜ ልጆቹ አትመጣም ወይ በቃ ጥያቄያቸው አትመጣም ወይ ነው የሚሉ። የምታመቻችበትን ነገር ወደ ጎንደር መሄድ ከሆነ ወልዳያ ላይ ባለቤቴ ጋር አድሬ ወይ ይዣ ትሄዳለሁኝ ወደዛ ስመለስ ወልዳያ ላይ ትቻ ትሄድና እሷ ወደ ደሴ ወይ ኮምቦልቻ ከሆነች እሷ ወደዛ ትሄዳለች። ከዛ እኔም ደግሞ ወደ ስራ እሄዳለሁ። እና ህይወትሽ በእንደዚህ አይነት ነገር ላይፍሽን የምታሳልፍበት ወቅት አለ። ደግሞ አዲስ እሷም ቤት ልጅ የሌላት ከሆነ ቤት ውስጥ አዲስ የተጋባሽ ምናምን ከሆነ የተወሰነ መስመር ቀዝቃዛው መስመር አብረሽ ትዞሪያለሽ እና አብረሽ ትጓዣለሽ። ያው የምታድሪው ምናልባት ጋቢና ላይ ሊሆንም ይችላል። ማለት የምትጭኙ ጭነት አስከፊ ከሆነ ጭነቱ የምትጠራጠሩ ከሆነ አካባቢ ጥሩ ካልሆነ ያቺ አንድ አልጋ ላይ ልታድሪ ትችያለሽ ሚስትሽ ጋር ማለት ነው። እና ለምንድነው ቢያንስ ኢቭን አንዳንዶች ይረዱሻል። ቅድም የነገርኩሽ ነገር አለ። ሰው መስለን ስንታይ እኛ ደልቶን የምንኖር የሚመስላቸው ሴቶች አሉ። ያንን ባዩ ቁጥር ግን የሚማሩ ደግሞ አሉ። ምን ያክል ከባድ እንደሆነ፣ ምን ያክል ሞተር አጥፍተን ለመተኛት እንደምንሯሯጥ ተረድተውሽ አይ ሁለተኛ አንተ ብቻ ሰላም ሆነህ ናቶለ የመጠራጠሩ 2-3 ወር በምትቆይበት ሰዓት የመጠራጠሩ ነገር ሊኖር ይችላል። ኢቭን ሚስትሽ ያንን ችግር አብራሽ በተጓዘች ቁጥር ያንን አንደርስታንድ ካደረገችሽ በኋላ ቢያንስ ትረዳሻለች፣ ድካምን ትረዳለች ብዬ ነው የምገምተውና ብዙም ሰው እንደዛ ያደርጋል። እንደዚህ አንድ ጓደኛዬም አንድ ጊዜ መቀሌ ቤተሰቦች ሆኖ እሷ አይሄድም ወደዛ። ልጆችህ ለምንድን ነው ወደዚህ አምጣቸው፣ እኔ እንዴት አድርጌ ቤት እከራያለሁ? እንዲያውምስ የሚስትህ ልጆች እያሳደክ ነው አልኩት። ካልመጡ እነዚህ ልጆች ተቸግረን ቢሆን የሚስትህ ልጆች እያሳደክ ነው። እንዴት አለኝ። አንተን አያውቁም፣ ብር እየላክላቸው ለምብር ትልካለህ። ስለዚህ አንተን ካላወቁ እናታቸውን አምታሳድጋቸው እና እናታቸው ካሳደገች አንተ ግን የአባትነት እንትን የለም የሚስት ልጆች ነው የሚሆኑት አልኩት። በዚህ ተቸግረው አምጣቸው ልጆቹ። እዚህ ናዝሬት አጋጣሚ ተከራይቶ ነበር። አሁን እንዴት ነው አልኩት። በቃ ይሻላል። ወደዚህ ስመጣም በወርም እንኳን ባገኛቸው በአብዛኛው መናኸሪያችን ናዝሬት መናኸሪያ ነው እና የተወሰነ እንትን አግኝቻለሁ። በቃ ልጆችን እነሱም እያወቁኝ ነው እኔም እያወቅኳቸው አያውቁትም ነበር ማለት ይቻላል። ስንበላ ጀምሮ በአንድ ላይ ነው የምንበላው። ብዙ ጊዜ አዋተን ነው የምንከፍለው ሂሳብ። ምክንያቱም አንዱ ተጎጂ እንዳይሆን
ይሄ እኔ ልጋብዝ የሚባል ነገር የለም። እያዋጣን ነው ብዙ ጊዜ የምንበላው። 5 ልንሆን እንችላለን፣ 6 ልንሆን እንችላለን። የተለያየ ምግብ ሊያዝ ይችላል፣ የተለያየ መጠጥ ሰው ሊጠጣ ይችላል እንደየፍላጎቱ። ግን ሂሳብ ሲከፈል ሁሉም እኩል አዋጥቶ ነው የሚከፍለው። ከዚህ ጀምሮ በህብረት ነው የምናደርገው። መንገድ ላይ ጎማ ሊተኛ ይችላል፣ ሌላም የቴክኒክ ችግሮች ሊያጋጥሙ ይችላሉ። በፍጹም ነው የሚወገዘው። ይህንን ጥሎ የሄደ ሰው ችግር አብሮ ያልቀረፈ ሰው በፍጹም በእኛ እንደዚሁ በልምድ ከድሮ ከአያቶቻችን ጀምሮ የመጣ ነገር ነው። አንድ መኪና ሲቆም አብረን ተባብረን ያንን ችግር አስወግደን ነው የምንንቀሳቀሰው። ጥሎ የሚሄድ ሰው በፍጹም በእኛ ከማህበራዊ ኑሮ ይገለላል። ጥሩ ህይወት ሊኖረው አይችልም ያ ሰው። ስለዚህ ያ ስለሚያስገድደው የቴክኒክም ችግር ይሁን አክሲደንትም ሲኖር እንደዚህ ተባብረን ነው የምናነሳው። አንድ ጊዜ ወደ ቀኑ ሰዓቱ 8 ሰዓት አካባቢ ነው እና ሰኔ መጨረሻና ሐምሌ መግቢያ አካባቢ ነውና ሙቀቱ በለጉያ አካባቢ በጣም ኃይለኛ ነው። አንድ ጓደኛችን ከጅቡቲ ጭኖ ይመጣል። ሁለት ጓደኛሞች ደግሞ ከዚህ እየሄድን ነው። ለጉያ ላይ ምሳ በልተን ስንነሳ ያ ጓደኛችን ልክ ለጉያ እንደወጣን ሰመራ ወርዶ ሰመራና ለጉያ መሃል ላይ 2 ጎማ ነፍሶበታል። በወቅቱ ሰውየው ጎማ ባይነፍስበት እኛ ደስታውን አንችለው። ሳያየን ብናልፍም ደስታውን አንችለው። አይስ ከፍተን ነው የምንሄድ ያለ ነው። መኪኖች አዳዲስ ናቸው በወቅቱ ሲኖቹ እና ሰውየው ግን ምናልፈው ሰው አይደለም። የነፈሰበትም ልክ በፀሐይ መስመር ነው። ፀሐይ ባለ በቀኝ በኩል ነው። ፀሐይዋ ደግሞ ወደ ቀኝ በኩል ነው ያለችው። ውስጥ ገብተን እንትኑ ክሪኩ ለማንሳት አስፋልቱ ያቃጥላል። ሰውየውን ወደ ውስጥ እንዲገባና እኔና ከኋላ የመጣን ጓደኛዬ ጎማውን እንድንፈታ ጭራሽ እንትኑ ሊያስይዘን አልቻለም። ለማ ጎማውን በምን ያዘው? ጀራባኪንን በምን እንያዘው? አንዱ ጨርቅ ይሰጠናል፣ እኛ በጨርቅ ያዝን። በጣም እንትን ምላት እዚህ ላይ ሰውየው እንዳይወጥና እኔ ገባ እንዳልባል እባክዎትን እርሶ እዛ በተኝበት ይቆዩ ብያቸዋለሁ። እዛ ውስጥ እንደተኙ ክሪኳን ስቷል። ደግሞ በኋላ ሊወርድ ነው አልከቀየርን በኋላ ሄድ ግባ እንዳይሉኝ፣ ለኔ ግባ እንዳይሉኝ፣ እባክዎትን እርሶ እዛ ተኝተው ይቆዩ፣ እዛ እንዳይወጡ። እኔ እያቃጠለኝ ነው አለኝ አስፋልቱ እና እኔ በኋላ ተመልሼ ስለማልገባ ከዚህ ወጥ ደግሞ ገባ አባላለሁ። እኔ እቺን ቀይራለሁ። በዚህ ወቅት አሁን ስናገረው ምናልባት ይኖላል እንጂ ያለውን ውሃችንን ያወጥ በላ በጣም እየፈሰስን ያለው ምን ይዘው ነው በቃ የተጠጋ ሁሉ ቸርኬው ራሱ እያቃጠለ ነው። ጎማውን በጨርቅ እየደገፍን ነው እንትን የቀየርነው። ስንሄድ በብዛት ነው ኦሬዲ ማህበራዊ እንትናችን ጥሩ ነው። ሰው መንገድ ላይ ተቸግሮ ቆመ ማንም አያልፍ። በማንኛውም ሁኔታ በጣም እንረዳዳለን። ይሄ ነገር ባይኖር ራሱ አንዴ ሙያው ራሱ በጣም ያስጠላሻል። በረሃ ላይ ጭው ያለ ቦታ ላይ ብቻሽን ኖርማሊ እንደው ብቻሽን የሆነ ነገር ስትጎረጉሪ ብዙ ነገሮች ይጎዳል። ከባድ ነው። ቦታው ሙቀትም ይሁን ብቸኝነቱ ራሱ ይጎዳል። ግን እንደ ሙያው አብዛኛው ሰው ምን ሆንክ ምን ገጠመ አንዳንዴ ግራም ከቀኝ መንገድ ይዘጋና በትንሽ ደቂቃ ውስጥ ብዙ ነገሮች ተሰርተው ይኬዳል። ይሄ ነገሩ ማህበራችን ማለት ማህበራዊ ነገራችን ከሚያስደስቱት አንዱ ይሄ ነው። ማንም ሰው መንገድ ላይ ሹፌር በማንኛውም ሁኔታ ተቸግሮ አይታለፍም። በማንኛውም ሁኔታ አይታለፍም። ይሄ ማህበራዊ ነገራችን ጥሩ ደስ ይላል። ጎማ ቢተኛበት ብቻውን አይታገልም። መኪና ቢበላሽበት ብቻውን አይታገልም። ሁላችንም ተረባርበን በተወሰነች እንትን ውስጥ መንገዱ ይቀጥላል። መኪና ተበላሽቶብሽ 3-4 ጓደኞች ድንገት ይመጡና ክብብ አድርገው ባንዴ በቃ እጅግ በጣም ትረካያለሽ። ደሳያት ውሃ ጠምቶሽ የነበረውን ውሃ ሰጥተውሽ ምናምን እና ሌላው እዚህ አፋር ክልልም ይሁን እነዚህ ሶማሌ ክልል በጣም ተባባሪዎች ናቸው። እውነቴን ነው። በአሁኑ ሰዓት በቃ መኪና ሲቆም በደቂቃ ነው የሚደርሰው። ለምን እንጀራው ነው በአንድ በኩል ጥበቃ ይጠብቅልናል።
ተስፋ ቆርጠሽ ምን ይመጣብኝ ይሆን ብለሽ ተጨንቀሽ ምናምን ከችልና በቋንቋም ባትግባቢ ንብረት ይሄ ብለሽ ታስረክቢያለሽ። አንድ ዕቃ አይጠፋም። እጅግ የሚያስደስት ነገር አንቺ በዛን ሰዓት ምንድነው የምታረጊው? ተነስተሽ ከተማ ህይወትን ለማትረፍ ማለት ነው። ከዛ ሙቀት ከዛ ጭንቀት ያለበት በጣም የሚያስፈራ ቦታ ቶሎ ወጥተሽ ከተማ ያለበት ሰው ያለበትም ቦታ ወይ እርቦሻል ወይም ደግሞ ተጠምተሻል ያንን እንትን ለማድረግ ነው ሐሳብሽና በቋንቋ ሳትግባቢ እንዲህ ዙሪያ ምናምን በርሽን ብቻ ቆላልፈሽ ውልቅ ብለሽ ትሄጃለሽ። በህይወት መንገድ ላይ ኤሚነንስ ሶሻል ኢንተርፕሩነርስ ከኢትዮጵያ ሬዲዮና ቴሌቪዥን ጋር በመተባበር የሚያቀርበው ሳምንታዊ የመዝናኛ ፕሮግራም ነው። ምርቶንና አገልግሎቶን በፕሮግራማችን ላይ ለማስተዋወቅ በስልክ ቁጥሮቻችን 0114165567 ወይም 0914713574 ይደውሉልን። በህይወት መንገድ ላይ ከናዝሬት ተነስቼ ወደ ጅቡቲ በመሄድበት ሰዓት በሁለት ሚያዝያ 2 ነው ቀኑ ከምሽቱ 1 ሰዓት ተኩል ማለት ነው። እና ጓደኛዬ ከኋላ ሲቀርብኝ ቆምኩኝ። 1 ሰዓት ተኩል ነው ቆምኩኝ። ጓደኛዬ መጣ። በቃ እንሂድ ተባብለን ወርጄ ነበር። ወደ ጋቢናዬ በመገባበት ሰዓት ሽፍታኔ ገጠመኝ። ከከተማ እዚህ አውራ ጎዳና የሚባል አካባቢ ማለት ነው። ከከተማው ቢያንስ 200-300 ሜትር ራቅ ቢወጣ ብዬ ማለት ነው። ከፍተኛ ችግር ደርሶብኝ ቢያንስ ንብረቴ ተዘርፏል፣ ወርቅ ምናምን ያ ሁሉ ጓደኞች ረዱኝ። አብዛኛው የመስሪያ ቤቴ ሰው ረድቶኛል፣ እኔንም አሳክሞኛል። ጓደኛዬ በመኖሩ ከመተሃራ ሪፈራል ሆስፒታል አዳማ አምጥቶ ያሳከመኝ ከመተጋገዝ አንፃር ማለት ነውና እጄ ይሄ ሁሉ የሚታየው እዚህ ጭንቅላቴ ላይ ከዚህ እስከዚህ ይሄ ፊቴ እዚህም ትከሻ ላይ የሞክሰል አደጋ ደርሶብኝ አሁን ገና ስራ ልጀምር ማለት ነው። እና ይሄ በሹፌር በመሆንሽ የሚያጋጥምሽ አስቸጋሪ ሁኔታ አንዱ ገጠመኝ ነው በራሴ ላይ የደረሰው። በህይወት ያን ጊዜ በጣም ማረሳው ነገር ያው እንደ ባህል ሆኖ እኔ እንትን ሰኔ ማን 3 ቀን የምትባለው ነገር አከብራለሁ። አክሲደንት ይበዛብኛል ብዬ አይምሮዬ ውስጥ ስላለ ማለት ነው። ይሄኔ የግል እንትን ነው እና በ3 ቀን ብችል ላለመሄድ ነው የምሞክረው። አንዴ በ3 ቀን ረስቼ መንገድ ጀመርኩና እየነዳሁ ነው። ዶቢ የሚባል ዳገት አለ። ዶቢ እየወጣን እያለን ምንም ቱርቦን ያስኩት ሸቀጥ ነው የጫንኩት። አጋጣሚ እንትን ይሄ ቅመማ ነገር ነው ያስኩት። ምንም ሳይሆን ከመኪናው ከስር እሳት ተነሳ እና የሆነ ሽታ ሲሸተኝ ምንድነው የሆነ ሽታ ይሸተኛል ምናምን አልኩት ረዳቴን። ወርደን ስናይ ከስር እንዳለ ሆዙን ጎማው ምኑን ጨርሶ ወደ በስር በኩል አልጋችን ላይ ደርሷል እሳቱ። ምንም ማድረግ አልቻልንም። እቃ ማውጣትም አንችልም፣ ምንም አንችልም። ራሳችንን ማውጣት ነው ያለብን። ወጣን እኛና አጋጣሚ ሆኖ አካባቢችን ላይ አለፍ ብሎ የፌደራል እንትኖች ነበሩ ድልድይ የሚጠብቁ እነሱ ውሃ ይዘው እየሮጡ መጡ። በአጋጣሚ ደግሞ እነዚህ ቦት የሚያሽከረክሩ ነበሩ። በፊት ቦት የሚያሽከረክሩት አጋጣሚ ደረሱ። የእሳት አደጋቸውን አመጡ። ለማጥፋት ሙከራ ተደረገ። እምቢ አለ። ጋቢናው እንደገና በጉልበት ተገልብጦ ወደ ጭነቱ ሳይሄድ ጋቢናው ላይ ብቻ ነዶ እንዲተርፍ የተደረገበት ሁኔታ አለ። ከሎጊያ ከተማ ድልድይ ያለች ከሷ አለፍ ብዬ እየረዳው ሲሄድ ማታ 1 ሰዓት ላይ ነው። ኃይለኛ ውሎ ንፋስ መጣ። ኃይለኛ ዝናብ እንትን ያለ በኋላ ፍሬኑን ይዤዋለሁ ገጥም አድርጌ። ንፋሱ ግን መኪናው የሚሄድ እየመሰለኝ በቃ አቡነ ዘበሰማያት እየደገምኩ በቃ ይዤዋለሁ ፍሬኑ። ከዛ በኋላ ትዝ ሲለኝ ከት ብዬ ሳኩ። ለካ ንፋሱ ነው መኪናው የሚሄድ የሚያስመስለው። ከዝናቡን ለማባረር እንደዛ እያደረገ ያ በጣም ብዙ ጊዜ ለጓደኞችም የሚያወራው አጋጣሚ ገጠመኝ እሱ ነው። በሁለተኛውም ጊዜ እንደዚሁ በሰርዶ ሜዳ ያ አጋጣሚ እያለ ረስቼው እንዳጋጣሚ እንደዚሁ እንዳሆኑ ገጠመኝ። አውሎ ንፋስና ዝናብ የቀላቀለ ኃይለኛ እንትን ሆነ። በቃ መኪናውን ሊጥል የሚያህል ንፋስ ነው ያለው። ሰዋለ እንዴ እንዳጋጣሚ ደግሞ ፈሪቼ እንትን ጋራ ስር ነው እንደዚህ የተጠለልኩት። ስለዚህ ያንም ጋራ እንትን ብሎ ነው ያ ንፋስና አውሎ ንፋሱ የመጣው።
አሁንም እንደዚሁ ፍሬን ይዤ በቃ ፍሬን ግጥም አድርጌ እንደውም መኪናው እንዳይሄድብኝ ብዬ እንደው በጣም የእጅ ፍሬኑም ሁሉ ይዤ አሁንም እንደዚህ ይሄዳል። ይሄ ነገር ምንድነው እያልኩ አሁንም በጣም እግዚአብሔርን እየጸለይኩ እንትን እያልኩ ስል ባለፈው እንደዚህ እዚህ ሎጋያ ላይ እንደዚህ አጋጥሞኛል፣ አሁንም እንደዚህ አድርገውኛል። ስለዚህ ያየው ንፋስ ኃይለኛ በመሆኑ ይሄ እንትን አለ። ቀንም ሲሆን ደግሞ እንደዚሁ አለ ግጥም የሚያደርገው መንገዱን አዋራው የዚህ የሰርዶ ሜዳ አዋራ በጣም ስለሚገጥሙ መኪና ለመኪና አይታይም። እንዳውም ማብራት አብርተን ስንቆም ግጭት የሚፈጠር ጊዜ ነበር። በህይወት መንገድ ላይ ኤሚነንስ ሶሻል ኢንተርፕሩነርስ ከኢትዮጵያ ሬዲዮና ቴሌቪዥን ጋር በመተባበር የሚያቀርበው ሳምንታዊ የመዝናኛ ፕሮግራም ነው። ምርቶንና አገልግሎቶን በፕሮግራማችን ላይ ለማስተዋወቅ በስልክ ቁጥሮቻችን 0114165567 ወይም 0914713574 ይደውሉልን። በህይወት መንገድ ላይ የአገራችን ኢኮኖሚ የጀርባ አጥንት ሆነው በማገልገል ላይ የሚገኙት የከባድ ጭነት መኪና አሽከርካሪዎቹን የህይወት መንገድ ላይ ውሎ በ3 ክፍል ተጠናክሮ እንዲቀርቦላችኋል። በፕሮግራማችን ላይ ለላካችሁልን አስተያየት ከልብ እያመሰገንን አሁንም በህይወት መንገድ @gmail.com ስልክ ቁጥሮቻችን የእናንተን አስተያየት ለመቀበል ዝግጁ ናቸው። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ መልካም ሳምንት።